ድሃ የሚባለው የዕለት ጉርስ የዓመት ልብስ የሌለው አይደለም። እሱ ድሃ አይባልም። ድሃ የሚባለው እግዚአብሔር የሌለው ነው። ማን የሌለው አልኳችሁ? እግዚአብሔር ያለውማ ባለጸጋ ነው። እግዚአብሔርን የሚያውቅ እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ባለጸጋ ነው እሱ። እስኪ አንድ ቃል አስታውሳችሁ። በዚህ በሁለተኛ ቆሮንቶስ መልእክቱ ሐዋርያው ቅዱስ ጳውሎስ ይህንን የሚገልጥ ቃል ተናግረዋል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8 ጀምሮ እንደዚህ ይላል። በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን፣ ያልታወቅን ስንባል የታወቅንን፣ የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎቹን ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው። በጣም የሚገርም ቃል ነው። ስትሰሙት እርስ በርሱ የሚጋጭ ይመስላል። ድሆች ስንሆን ሌሎቹን ባለጠጋ እናደርጋለን ይላል ጳውሎስ። ሰው እንዴት ድሃ ሆኖ ሌላውን ባለጠጋ ማድረግ ይችላል? አንዳች የሌለን ስንሆን ሁሉ የኛ ነው ይላል። ሰው እንዴት አንዳች የሌለው ሆኖ ሁሉ የሱ እንዴት ሊሆን ይችላል? ሐዘንተኞች ስንሆን ዘወትር ደስ ይለናልማል። ይኸውላችሁ አንዳች የሌለን ስንሆን ሁሉ የኛ ነው፣ ድሆች ስንሆን ሌሎቹን ባለጠጋ እናደርጋለን ማለት ሁሉ ያለው እግዚአብሔር የኛ ከሆነ፣ ምናመልከው ከሆነ፣ ምናውቀው ከሆነ፣ ምንፈራው ከሆነ ሁሉ የኛ ነው። ወገኖቼ ምን አላችሁ ስትባሉ እግዚአብሔር አለኝ በሉ። ማን አለኝ? ማን አለኝ? እግዚአብሔር አለኝ። እግዚአብሔር ያለው ሰው ወገኖቼ ሁሉም ነገር አለው። ለምን? ሁሉም የእግዚአብሔር ነዋ። ዓለምና ሞላው የሱ ነዋ። ታዲያ ዓለምና ሞላው የእርሱ የሆነው አምላክ የኛ አምላክ ከሆነ፣ የኛ አባት ከሆነ፣ እሱን የምናመልከው ከሆነ ሁሉ የኛ ነው። ሚነሳን፣ የሚከለክለን፣ የሚያሳጣን አንዳች ነገር የለም። ዳዊት ምን ብሎ ነው የዘመረው? እግዚአብሔር እረኛዬ ነው። ጨርሱት እስኪ። የሚያሳጣኝ ነገር የለም ማለት እግዚአብሔር ለኛም ጠባቂያችን ነው። የሚያሳጣን አንዳች ነገር የለም። እንመለስ ወደ ቀደመ ነገራችን። ዱዲያኖስ ጣዖት የሚያመልክ ነው። ዓይን ያለው ማያየውን፣ ጆሮ ያለው ማይሰማውን፣ እጅ ያለው ማይዳስሰውን፣ እግር ያለው ማይራመደውን ከንቱ የሆነውን የቀልድ ሥራ ለሱ የሚንበረከክ ነው። መጽሐፍ የአሕዛብ ጣዖታት የብርና የወርቅ የሰው የእጅ ሥራ ናቸው። ዓይን አላቸው አያዩምም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም። የሚሰሯቸውና የሚታመኑባቸው ሁሉ እንደ ምናምን የሆኑ ብሎ ዳዊት ጽፎልናል። መዝሙር 113 ቁጥር 12 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። የአሕዛብ ጣዖታት የብርና የወርቅ የሰው የእጅ ሥራ ናቸዋል። ዓይን አላቸው አያዩም አለ። ዓይን አላቸው ምን አይሉም? ይኸውላችሁ ምእመናን፣ ጣዖት ዓይን አለው ግን ምን አይልም? መስክሩ እንጂ ምን አይልም? ጣዖት ጆሮ አለው ግን ምን አይልም? አይሰማም። ጣዖት እጅ አለው በእጁ ግን ምን አይልም? አይዳስስም። ጣዖት እግሮች አሉት በእግሩ ግን ምን አይልም? ይኸውላችሁ የኛ አምላክ ዓይን አለው በምህረቱ ያየናል። የኛ አምላክ ጆሮ አለው በጆሮቹ ጸሎታችንን ይሰማል። አመስግኑ።